ሰላም የምንለብሳቸው ልብሶች የአንገት ቅርጽ እና የፀጉር ስታይላችን እንዴት አብሮ መሄድ አለበት የሚለውን በዛሬው ቪዲዮ እናያለን። ቀለል ያለ ሀሳብ ቢመስልም በጣም ለውጥ ቢፈጥር ነው። እችን ሴት ብትመለከቻት እንኳን ፀጉሯን ስትለቅ እንዴት ውበቷ እንደቀነሰ መመልከት ትችያለሽ። ስለዚህ ስካርፍ ነገር ብታረጊ ከሆነ ፀጉርሽን ወደ ላይ ከፍ አድርገሽ ብታስይዥ እንደዚህ በጣም ያሳምራል። ዛሬ የተለያዩ ቲፖችን የምሰጥሽ በተለያዩ አይነት አለባበሶች መከተል ያለብንን የፀጉር ስታይል። የመጀመሪያው ኦ ቅርጽ ያለው ቶፕ ከለበስን ነው። እዚህ ጋር እንደምታያት ድፍን ያለ አንገታችን ላይ ቶፕ ከለበስን ፀጉራችንን በፖኒቴል ከፍ አድርገን ማስያዝ አለብን። ፀጉራችን እንደዚሁ በፓይስትራም የተሰራ ሊሆን ይችላል። እንዲሁም ደግሞ ብሬድም ቁጥጥርም የተሰራ ሊሆን ይችላል። አጭር ሊሆን ይችላል፣ ረጅም ሊሆን ይችላል። ነገር ግን አንገታችን ላይ ግጥም ያለ ነገር ከለበስን ወይም ኦ ቅርጽ ከለበስን ከፍ ብናረገው ጥሩ ነው። እዚህ ጋር ደግሞ በተቃራኒው ኦፍ ሾልደር ሙሉ ለሙሉ ሁለቱንም ትከሻችንን የሚያሳይ ልብስ ስንለብስ ደግሞ ፀጉራችንን ቁጥጥርም ይሁን ምንም አይነት ይሁን ወደፊት ለቀቅ ብናረገው ውበቱ ይወጣል። በአንድ በኩል መልቀቅ ወይ በሁለቱም በኩል መልቀቅ እንችላለን። ነገር ግን ኦፍ ሾልደር ከሆነ ፀጉራችንን ወደፊት መጣ ብናረገው የበለጠ ያሳምረናል። ጭር አንልም። ውበታችንን ጉልት አድርጎ ነው የሚያወጣው እዚህ ጋር እንደምታየው ማለት ነው። እንዲሁም ደግሞ ኦፍ ሾልደሩ ሃፍ ኦፍ ሾልደር ሊሆን ይችላል። በአንድ በኩል ትከሻችንን የሚያሳይ ማለት ነው። እንደዚህ አይነት ልብስ ብዙ ጊዜ በተለይ ትከሻቸው ሰፋ ያሉ ሴቶች ሲያደርጉ እናስተውላለን። በጣም የሚያዘንጣል እና ይሄንን ልብስ ከተጠቀምሽ ደግሞ ፀጉርሽን እንደዚህ እዚህ ጋር እንደምታየው ከኋላ ግማሹን በማስያዝ ከዛ በኋላ ከፊት ደግሞ የተወሰነ ፀጉር በማውጣት ስታይል ብታደርጊው የበለጠ ውበትሽ ይወጣል። እንዲሁም ደግሞ ለስፖርት ጊዜ ቤት ውስጥ ወይም ቅዳሜና እሁድ ወጣ ስንል በጣም መልበስ የምንወደው ይሄ ሁዲ ሹራብ አለና ይሄንን ደግሞ ሹራብ ስናደርግ ወይም ይሄንን ሁዲ ስናደርግ ደግሞ ፀጉራችንን እንደዚህ እንደምትመለከችው ከፍ አድርገን ወደ ላይ ቀለል ያለ አይነት አያያዝ ብናስይዘው ውበታችንን ውጥት ነው የሚያደርገው። ሁዲ በራሱ በጣም የሚያዘንጥ ነገር ነው። ስለዚህ ፍሪዝ ነገር ተጠቅመን ከፊት የተወሰኑ ፀጉራችንን ሜሲ ነገር አድርገነው ወጣ አድርገነው ወደ ኋላ ፀጉራችንን ብናስይዘው በጣም የሚያምር የፀጉር ስታይል ነው ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቻት እች ሴት እየቀያየረች የተለያዩ ልብሶችን ከአንገት ቅርጻቸውን በማየት ፀጉሯን እየቀያየረች ታሳየናለች። ልዩነቱን ግልጽ ባለመልኩ የሚያሳይ ቪዲዮ ስለሆነ እንድትከታተዩ እጋብዛለሁ። መጨረሻ ላይ ያደረኩት ለዛ ነው፣ ልዩነቱን በደንብ እንድንረዳው። ብዙ ሰዎች ቀለል ያለ ሀሳብ ወይም ቲፕ ስለሚመስላቸው። ስለዚህ ይህንን ቪዲዮ ተከታታይ። መልካም የመማር ሳምንት እመለሳለሁ። ቻው